በኢትዮጵያ ለመጀመሪያ ጊዜ ተመረተ። ሰላም ማሚዎቼ፣ ዛሬ ፓኬጅ ተልኮልኛል። አብረን እንክፈተው። ለእናቶች ኩሪ ይባላል። ሽታውን በጣም ደስ ይላል። በውስጡ ሴንትድ ካንድል አለ። ጥሩ መዓዛ ያለው ሻማ ማለት ነው። ይሄ ምርት እናቶችን ከጭንቀታቸው ያሳርፋቸዋል ተብሎ የተዘጋጀ ነው። በዚህ ወረቀት ላይ ደግሞ ስለ ኩሪ የተለያዩ መረጃዎች ይገኛሉ። ሌላ የተላከልኝ ትኩስ ነገር መጠጫ ማግ ነው። ኩሪ የሚል ጽሑፍ አለበት። እስካሁን እንግዲህ ኩሪ ምን እንደሆነ ሳትገምቱ አትቀሩም። ስለዚህ ልንገራችሁ። ኩሪ ለወለዱ እናቶች የተዘጋጀ የአጥቢዎች ሻይ ነው። ላክቴሽን ቲ የምንለው ፕሮዳክቱ በሀገራችን እንደተመረተ ስሰማ በጣም ነበር ደስ ያለኝ። ምክንያቱም ብዙ እናቶች በቂ የጡት ወተት ሳይኖራቸው ቀርቶ እንደሚቸገሩ ስለማቅ በቃ ይህ ትልቅ መፍትሄ ይሆናል ብዬ ደስ ብሎኝ ነበረ። ያው ዛሬ ደግሞ እንድሞክረው ተልኮልኛል። ይህ ኩሪ ሻይ በባለሙያዎች ጥናት ተደርጎበት ሰርቲፋይድ ሆኖ ለገበያ የቀረበ ሻይ ነው። ከጀርባው እንደተጻፈው ደግሞ ውጤቱን ወይም ለውጡን ከ2 እስከ 4 ባሉት ቀናት ውስጥ ይታያል ይላል። ያ መጨመሩ ማለት ነው። አዘገጃጀቱን ከጀርባው ተጽፏል። ልጄም ኤክሳይትድ ሆናለች። እንግዲህ ሞር ወተት እያለች ነው። እስቲ እኔም ልሞክረውና ለውጡን በሌላ ቪዲዮ ይዤላችሁ እመጣለሁ። ሻሎም